ሰላም ውድ ኢትዮጵያውያን እንዴት ናችሁ? ዛሬ የማስተዋወቃችሁ ማህበራዊ ሚዲያ ፖፖ አፕሊኬሽን ይባላል። ምናልባት ከዚህ በፊት ሰምታችሁት ማታውቁ ከሆነ የአፕሊኬሽኑን ዳውንሎድ ለማድረግ እዚህ ቪዲዮ ስር ያለውን ሊንክ በመጫን አፕሊኬሽኑን ዳውንሎድ ያድርጉ። አፕሊኬሽኑን ዳውንሎድ ካደረጉ በኋላ ትክክለኛ የሬጂስትሬሽን ፕሮሰሱን ለማግኘት ንጉስ ኤጀንሲ ቴሌግራም ግሩፕ ላይ ጆይን ያድርጉ። የቴሌግራሙ ግሩፕ ስም ኢቲ መስኮቭ ይላል። እዛ ጋ ጆይን በምታደርጉበት ጊዜ የአፕሊኬሽኑን አመዘጋገብ ፕሮሰስ ከአስከፈ ታገኛላችሁ። ፕሮሰሱን ካያችሁ በኋላ በትክክለኛው የሬጂስትሬሽን ሜተድ ሬጂስተር አድርጉ። ሬጂስትሬሽኑን ከጨረሳችሁ በኋላ የፊት አሻራ እንዴት እንደሚሰጥ እዛው ላይ የተቀመጠ ቪዲዮ አለ። የፊት አሻራችሁን በትክክል ስጡ። ምክንያቱም እዚህ አፕሊኬሽን ላይ ብር ለመስራት ወይም ገንዘብ ለመስራት በመጀመሪያ ደረጃ የፊት አሻራ መሰጠት ስላለበት የፊት አሻራችሁን መስጠት መቻል አለባችሁ። የፊት አሻራ እንዴት እንደምትሰጡ ስዕላዊ መግለጫም አለ። በቪዲዮም የተዘጋጀ ዶክመንት ስላለ ፒዲኤፍም አለ። እሱንን እዩና በትክክል የፊት አሻራችሁን ስጡ። በመጨረሻ ስለዚህ አፕሊኬሽን አሰራር በደንብ ማወቅ ስለሚጠበቅባችሁ ወደ እኔ መምጣት ትችላላችሁ። ወደ እኔ ለመምጣት በመጀመሪያ ማይ ኤጀንሲ የሚለው ላይ ትገባላችሁ። ማይ ኤጀንሲ ላይ ገብታችሁ ማይ ኤጀንሲ የሚለውን ስትነኩት ኤጀንት አይዲ አስገቡ ይላችኋል። ኢንተር ኤጀንት አይዲ ይላችኋል። ኤጀንት አይዲ ለማስገባት የኔ ኤጀንት አይዲ 892542 ደግሞ አለው 892542 ቁጥሩን እንዳስገባችሁ ኤጀንት ንጉስ ብሎ ይመጣላችኋል። ኤጀንት ንጉስ ከሚለው ጽሁፍ በታች ጆይን ኤጀንሲ ሚል ሰማያዊ መደብ ያለው ጽሁፍ ይመጣል። እሱን ስትነኩት ኮንፊርም ማድረጋችሁ ነው ማለት ነው። ወደ እኔ ኤጀንት ተቀላቀላችሁ ማለት ነው። ኤጀንት ውስጥ ተቀላቅሎ ቁጭ ማለት ብቻ አይደለም። በነገራችን ላይ እኔን ፎሎው ታደርጉና ትመጣላችሁ። ፓርቲ ስትሪሚንግ ላይ ታገኙኛላችሁ። ባለ 16 ወንበር ፓርቲ ታገኛላችሁ። እዛ ጋር ጆይን አድርጋችሁ ያንተ ኤጀንት ስር ጆይን አድርግ ያለሁና ትምህርት ስለሚያስፈልገኝ እዚህ አፕሊኬሽን ላይ በደንብ መስራት ስለምፈልግ በምን አይነት መንገድ ልስራ ብላችሁ መጠየቅ መቻል አለባችሁ። ኤኒ ጥያቄ መጠየቅ ትችላላችሁ። ዝም የምትሉ ከሆነ ስለ አፕሊኬሽኑ አሰራር ቀድማችሁ ባለማወቃችሁ ማግኘት የሚጠበቅባችሁን ሪዋርድ ሳታገኙ ማግኘት የሚጠበቅባችሁን ገንዘብ ሳታገኙ ለረጅም ጊዜ ትቆያላችሁና አስቀድማችሁ ስለዚህ አፕሊኬሽን አሰራር ምን አይነት ታስኮች ነው ያሉት፣ እነዚህን ታስኮች በምን አይነት መንገድ እንስራ፣ የሴት ታስክ ከወንድ ታስክ በምንድን ነው የሚለየው፣ እነዚህን ታስኮች ፐርፎርም ለማድረግ መጀመሪያ የት ላይ እናገኛቸው፣ እነዚህን ታስኮች ፐርፎርም አድርገን ሪዋርዳችንን ሪሲቭ በምናደርግበት ጊዜ መከተል ያለብን ፕሮሲጀር ምንድን ነው፣ ይሄ አፕሊኬሽን ህግጋቶች አሉት ወይ፣ ምን አይነት ህግጋቶች አሉ፣ እነዚህን ህግጋቶች እንዴት ነው ማክበር ያለብን፣ ከማክበር መጀመሪያ ማወቅ ይቀድማልና እነዚህን ህግጋቶች የት ላይ እናገኛቸው፣ ማን ይንገረን የሚለውን መልስ የታገኛላችሁ ማለት ነው። ኤጀንት ንጉስ ፓርቲ ስትሪሚንግ ላይ ታገኛላችሁ። እዛ ጋር ጆይን በምታደርጉበት ጊዜ ስለዚህ አፕሊኬሽን ኦቨርኦል አሰራር ግንዛቤ እንዲኖራችሁና ተግታችሁ ሰርታችሁ ውጤት እንድታመጡ እንሰራለን ማለት ነው። ስለዚህ ወደ ኤጀንት ንጉስ ጆይን በማድረግ ጥያቄ በመጠየቅ ስለዚህ አፕሊኬሽን ሙሉ ግንዛቤ ይኖራችሁ ገንዘብ በአጭር ጊዜ መስራት እንድትችሉ ኤጀንት ንጉስን ጆይን ያድርጉ። ስላዳመጣችሁኝ አመሰግናለሁ። ስትመጡ በቀይ ምንጣፍ እንቀበላችኋለን። ስለ አፕሊኬሽኑ አሰራር እናስረዳችኋለን። በጋራ ተያይዘን እናድጋለን፣ ውጤት እናመጣለን። አመሰግናለሁ።